ሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው 5 በየቀኑ የምናያቸው የምንገለገልባቸው ነገር ግን ጥቅማቸውን የማናቃቸውና አስተውለናቸው የማናቃቸው ነገሮች ነው። ይህ ሶሉሽን ባይ ቤት የተሰኘው የዩቲዩብ ቻናል ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በመግቢያዬ ላይ እንደገለጽኩት ዛሬ ይዤላችሁ የመጣሁት 5 የተለያዩ ነገሮች በየቀኑ የምናያቸው ጥቅማቸውን ግን አስተውለነው የማናቀውን ነገሮች ነው። እንደሚታወቀው በየቀኑ የተለያዩ ዕቃዎችን ለተለያዩ ነገሮች እንጠቀምባቸዋለን። ሁላችንም የምንጠቀምባቸውን ነገሮች በደንብ የምናቅ ይመስለናል። ነገር ግን አንዳንድ ትንንሽ የሚመስለን ወይም ደግሞ ጥቅም ያላቸው የማይመስሉን ነገሮች አስገራሚ ጥቅም ኖሯቸው እናገኛለን። ከነዚህም ውስጥ አንዱ ሁላችንም ቤት ውስጥ የምናገኘው መጥበሻ ወይም እጀታ ያላቸው ድስቶች ነው። አብዛኞቻችን የመጥበሻ መያዣ ጫፍ ላይ ያለውን ቀዳዳ አስተውለን አናቅም ይሆናል ወይም ደግሞ ቀዳዳ የተሰራው ለማንጠልጠል ብቻ ይመስለናል። ነገሩ ግን እንዲህ ነው። መጥበሻው ጫፍ ላይ ያለው ቀዳዳ ለሌላ ጥቅም ታስቦ ነው የተሰራው። የቀዳዳው ጥቅም ከጽዳት ጋር ይያያዛል። ማማሰያችንን ቀዳዳ ውስጥ በማስቀመጥ ንጽህናውን የጠበቀ ምግብ ለማብሰል ነው። ሁለተኛው ሁላችንም ስክሪፕቶን የተለያዩ ነገሮች ለመጻፍ እንጠቀምበታለን። ነገር ግን የስክሪፕቶን መክደኛ ጫፍ ላይ ያለውን ቀዳዳ አስተውለን አናቅም ይሆናል። በዋናነት ቀዳዳው የተሰራው ህይወትን ለማትረፍ ነው። ይህም ማለት ድንገት እንኳን ወደ አፋችን ውስጥ ቢገባ የመተንፈስ ችግር እንዳይገጥመን ነው። ሶስተኛው በተለምዶ ኮርኪ ብለን የምንጠራው በጠርሙስ ውስጥ ያሉ ጋዝ ያላቸው መጠጦች የሚታሸግበት ነው። በኮርኪው የውስጠኛው ክፍል ፕላስቲክ እናያለን። ጥቅሙን ግን አብዛኞቻችን ላናቀው እንችላለን። ዋነኛ ዓላማው በጠርሙሶች ውስጥ ያለውን ካርቦን ዳይኦክሳይድ አፍኖ በመያዝ በጠርሙስ ውስጥ ያለውን መጠጥ ጥሩ ጣዕም እንዲሰጠን የሚያደርግልን ነው። ይሄ ፕላስቲክ ባይኖር ኖሮ በጠርሙስ ውስጥ ያለው መጠጥ ጣዕም አይኖረውም። ይህም ማለት ልክ እንደ ውሃ ይሆን ነበር ማለት ነው። አራተኛው የጥርስ ሳሙና። ሁላችንም ጥርሳችንን በሳሙና እናጸዳለን። ነገር ግን ስንገዛ ማስተዋል ያለብን ነገር አለ። ስንቶቻችንን የጥርስ ሳሙና ስንገዛ በውስጡ ያለውን ይዘት ምን እንደሆነ አረጋግጠን የምንገዛው? ማለትም በጥርስ ሳሙናው የታችኛው ክፍል ላይ ያሉት ቀለሞች ምን እንደሚያመለክቱ ማወቅ ይኖርብናል። ይሄም ማለት የምንጠቀመው ሳሙና ላይ ከታች ያለው ቀለም ጥቁር ከሆነ ሙሉ ለሙሉ በኬሚካል የተሰራ ነው ማለት ነው። ቀይ ከሆነ የተፈጥሮና የኬሚካል ቅልቅል ነው ማለት ነው። ሰማያዊ ከሆነ ደግሞ የተፈጥሮና መድኃኒትነት ያለው ንጥረ ነገር ቅልቅል ነው ማለት ነው። አረንጓዴ ከሆነ ሙሉ ለሙሉ በተፈጥሮ የተሰራ ነው። ቤተሰቦቼ ከዚህ በኋላ የጥርስ ሳሙና ስንገዛ እነዚህን ነገሮች አይተን እንድንገዛ መክራለሁ። አምስተኛ የእጅ መታጠቢያ ሲንክ ላይ ያለው አነስተኛ ቀዳዳ። ሁላችንም ይህን ቀዳዳ እናየዋለን። ነገር ግን ጥቅሙን ላናቀው እንችላለን። የተሰራበት ዋነኛ ዓላማ በምንጠቀምበት ሰዓት ወደ ታች የሚገባው አየር እንዲወጣ በማድረግ የፍሳሽ ማስወገጃው በሙሉ አቅሙ እንዲሰራ ይረዳዋል። ሌላኛው ዓላማ ደግሞ ዋናው የፍሳሽ ማስወገጃ በአጋጣሚ ቢደፈንና ውሃው ቢሞላ በሱ በኩል ውሃው እንዲገባ ያደርጋል። ማለትም ውሃው ወደ ውጭ እንዳይፈስ ይረዳናል። ቤተሰቦቼ የዛሬው ቪዲዮ ይሄን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው።